አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም፣ እንዴት ናችሁ ውድ ኢትዮጵያውያኖች? ሰላም ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ባላችሁበት ሁሉ ሰላማችሁ ይብዛልኝ። እንግዲህ እንደተለመደው ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁኝ እንድትቆዩ በትህትና እጠይቃለሁ። ዛሬ ደግሞ ወደ እናንተ ይዤላችሁ የመጣሁት ቪዲዮ ጎግል ላይ አንዳንድ ነገር ለእኔ የጠቀመኝና ለእናንተም ይጠቅማቸዋል ብዬ ያሰብኩትን ነገር ነው። ጎግል ላይ በጣም በተለይ ለተማረና ጥሩ እውቀት ላለው ሰው በጣም ብዙ ነገር የሚሰራበት በጣም ሰፊ ነገሮችን ብዙ ነገሮችን የያዘ ነው ማለት ነው። እና እኔ ግን ከዛ ቀላሉን ለእኔ የምጠቀምበትን ለእናንተም ይጠቅማችኋል ብዬ ያሰብኩትን ነው ማለት ነው። ያው የምታውቁት ታውቃላችሁ፣ ለማታውቁት ይጠቅማችኋል ብዬ በማሰብ ነው። እስከ ቪዲዮ መጨረሻ አብራችሁኝ እንድትቆዩ እጋብዛችኋለሁኝ። አሁን ቀጥታ ወደ ጎግል ነው የምገባው ማለት ነው። እና ያው ጎግል በጣም ብዙ ስራ የሚሰራበት በጣም ብዙ ማንኛውንም ነገሮች በቃ ጎግል ላይ ተገብቶ የሚታጣ ነገር ምንም የለም። በጣም ሰፊና ጥልቅ ነው ጎግል በራሱ ማለት ነው። እና እኔ ግን ያው በቀላሉ ያወቅኩትና የተረዳሁትን ነው ወደ እናንተ ይዤ የመጣሁት። እንደዚህ ጎግል ላይ ከገባን በኋላ የሰርቹን ባር እንደዚህ አንዴ ስንነካ እንደዚህ ጽሑፍ ያመጣልናል። የፈለግነውን ነገር ሰርች አርግተን ማግኘት፣ ማንበብ፣ ማየት የምንችልበት ቦታ ነው ማለት ነው። ጎግል ላይ የፈለግነውን ጥያቄ የምንሰራበት ብዙ ነገር በቃ በአጠቃላይ ብቻ በጣም ብዙ ሰፊ ነገር ብዙ ዌብሳይቶች ያሉበት ነው። እኔ ግን ያው ያ ሁሉ ሳይሆን ይሄንን ለራሴ የጠቀመኝና ለእናንተም ይጠቅማችኋል ብዬ ያሰብኩትን ነው። እዚህ ሰርች ባሩ ላይ እንደዚህ ገብተን አንዴ ክሊክ ስናደርግ እንደዚህ ይመጣል። ከዛ በኋላ እኔ ኦልሬዲ ሁሌ ስለምጠቀም እንደዚህ ትራንዚት ብሎልኛል ማለት ነው ብሎ መጥቶልኛል። ትራንዚት ቱ እንግሊዝ ይላል ማለት ነው። እና እናንተም የፈለጋችሁትን ነገር እነዚህ ላይ ሰርች ባር ላይ ጽፎለት ትራንዚት ብላችሁ ትጽፋላችሁ። እናንተ የፈለጋችሁትን ወደ እንግሊዘኛውን ከፈለጋችሁ ወደ አረበኛ፣ ከፈለጋችሁ ወደ አማርኛ፣ ወደ ኦሮሞኛ፣ ወደ ፈለጋችሁ ቋንቋ ማንኛውንም ይቀይራል፣ ይተረጉምላችኋል ማለት ነው። ከዛ በኋላ አሁን እንደዚህ እንደገና ደግሞ በድምጽ ራሱ ለድምጽ እንደዚችን ማይኳን ተጭናችሁ እናንተ የምትፈልጉትን ነገር ትናገራላችሁ። መጀመሪያ ግን መምረጥ አላባቸው ስለዚህ ወደ የት እንደሚልላችሁ ማለት ነው። ገባችሁ አይደለ? እና ከዛ እኔ ሁሉ ጊዜ ያው ስለምጠቀም እንደዚህ ያመጣልኛል። ተጫንኩት። አሁን እናንተም አሁን ወደ ፈለጋችሁት ቦታ አሁን ለምሳሌ እዚህ ጋር መቀየር ብትፈልጉ እናንተ ቋንቋ ወደ ምን ያሁን እንግሊዘኛ ወደ አማርኛ እንዲቀይርልኝ የፈለኩት ያችን ስጫናት ይኸው እንደዚህ ያመጣል ማለት ነው። እንደዚህ ያመጣል። የፈለጋችሁት ላይ መርጣችሁ ስትጫኑት ይቀይርላችኋል ማለት ነው። በዚህ መልሳችሁ በዚችን እንትኗን ቀስቷን ነካታችሁ ባክ ብላችሁ ትመልሳላችሁ። እኔ ኦልሬዲ እንግሊዘኛ ወደ አማርኛ እንዲቀይርልኝ ስለሆነ የምፈልገው ያው እዚህ ጋር መርጫለሁ አለኝ ማለት ነው። እና በድምጽም ራሱ ትችላላችሁ ማለት ነው። ከዛ በኋላ እዚህ የካሜራ ምልክት አለች። እኔ ያው ድምጹን ሳይሆን የምጠቀመው የካሜራ ምልክት አለች። እሷን አንዴ ክሊክ ሳረጋት እንትን እንደዚህ ይከፍትልኛል ማለት ነው። ይከፍትልኝና ያስመርጠኛል። እዚህ ጋር አሁን በካሜራ ቀጥታ መድኃኒቱን ማለት የምፈልገውን ነገር በጊዜ ካሜራ ከፍቼ አንስቼ ከሆነ ሰርች ማድረግ የፈለኩት ይሄ ይጠይቀኛል። ካሜራ ኦፕን ይላል። እኔ ግን እሱን አይደለም የምፈልገው። እኔ እዚህ ጋላሪ ውስጥ ካሉኝ ነው የምፈልገው። እና ምንድነው እኔ የምፈልገው ብዙ ጊዜ የምጠቀመው እንደዚህ ማንኛውም መድኃኒትም ሆነ ክሬም ማንኛውም ነገር ስጠቀም አይቼ እዚህ ላይ ቼክ አድርጌ ነው ማለት ነው። ለምን ማለቴ ለምን አገልግሎት ይሰጣል፣ ጉዳቱ ምንድነው የሚለውን ነገር እንደዛ በራሴ ቼክ አድርጌ ነው ማለት ነው የምጠቀመው። እና ከፈለጋችሁ ቴክስት ራሱ ጽሁፍ ማንኛውም ሰው ሲልክላችሁ ስክሪንሾት ታነሱና እንደዚህ ታረጋላችሁ ማለት ነው። እንደዚህ ስክሪንሾት አንስታችሁ እቺ ትታያለች አይደል? እቺን ስትነኳት ያው ያነብብልኛል ማለት ነው። ይሄ ስክሪንሾት ያነሳው ነው ከእንትን ላይ ቀጥታ ሰርጅ ላይ ቅጣት ቀጥቶኝ የወጣሁት ነውና የስርጭቱ ጊዜ
ከ5 ደቂቃ ያላነሰ ሲሆን በስርጭቱ ጊዜ ውስጥ ሊቋረጥ ይችላል ምናምን። ያው እንግሊዘኛው ነው በአማርኛ ይቀይረልኝ ማለት ነው። ልክ እንደዚህ እናንተ ማንኛውንም ሰው የጻፈላችሁን አረበኛም ሊሆን ይችላል እንግሊዘኛም እናንተ በምትችሉት በአገራችን ቋንቋ ተርጉማችሁ ማንበብ ትችላላችሁ ማለት ነው። ሌላም ደግሞ አሁን ለምሳሌ መድኃኒት አሁን እኔ ለምሳሌ አመመኝ ብዬ ይሄንን ተገዛሁኝ ወይ ሰው ቢሰጠኝ እኔ በራሴ እርግጠኛ ብዬ ሆኜ ለምሳሌ አሁን ሰንስክሪን ነው። ይሄ ግን እንደምን አይነት ቆዳ እንደሆነ ማንኛውም ነገር ያሳየናል ማለት ነው። ያው ይሄ አሁን እንደዚህ እንደምታዩት ወደ አማርኛ ቀይሮ አምጥቶልኛል ማለት ነው። እና ለእርጥባማ ፊት ለደረቃማ ፊት እንደሚሆንና በቃ የመከላከል መጠኑ ከፍተኛ እንደሆነ ምናምን ያሳየኛል ማለት ነው። እና ሰንስክሪኑ አሁን እውነትም የፊትና ጥሩ እንደሆነ ቼክ አረኩ ማለት ነው። ሌሎችም አሁን ይሄ መድኃኒትም ቢሆን እንደዚህ አሁን ይሄ ለምሳሌ እስቲ አሁን ይሄም እንደዚህ መድኃኒት ነው። ይሄው አመጋገብ ማሙያ ይላል። ቪታሚን ዲ ነው። ይሄው እንደምታዩት እንዳለ እዚህ ጋር አሁን እንደምታዩት እንትን ብሎኛል ማለት ነው። ቫይታሚን ዲ 3 እዚህ ጋር ያው እንደዚህ እንደምታዩት ሁሉንም ነገር ግልጽ አድርጎት አምጥቶልኛል ማለት ነው። ግልጽ ይሆንላችሁ ይመስለኛል። እና እኔ አሁን የማሳያችሁ ምሳሌ ነው። የምትፈልጉትን ነገር እናንተ አሁን መድኃኒት ማንኛውም ነገር በተለይ አሁን እዚህ ስደት ላይ ስንኖር በተለይ ሴቶች መዳም ቤት የምንሰራ ያው በሚያመን ሰዓት አመን ስንላቸው እነሱ ያው እንትን ያሉትን ከፈለጉም አንዳንዶች አላህን የማይፈሩትን ቤት ራሳቸው የሚጠቀሙበትን ለነሱ የታዘው ምናምን ይሰጣሉ። እና በዛን ሰዓት እናንተ አሁን እንደዚህ ይሄ እውቀቱ ካላችሁ ቼክ ማድረግ ያ ነገር ለምንድን ነው የሚያገለግለው? ለምሳሌ አሁን እኛ ራሳችን ነው ያሞን የሆነ ነገር ስንል ዝም ብለው እነሱ ብድግ አድርገው የሚዋጥ መድኃኒት ሊሰጡን ይችላሉ የተገኘው ማለት ነውና ስለዚህ ራሳችን ቼክ አድርገን ያን ነገር ይሄ ነገር ሳይንፌክት የለውም ወይ ጉዳት የለውም በእኛ ላይ የሚለውን ራሳችንን ቼክ አድርገን ያን ነገር መውሰድ ወይ መተው እንችላለን ማለት ነውና ማንኛውም ነገር እንደዚህ ማረግና መጠቀም አለብን። ለፊት የሚቀባባ ማንኛውም ነገር ሊሆን ይችላል። ለምሳሌ አሁን ለፊት አሁን ሆኖ የፊቱ ራሱ አንድ አይነት አይደለም። ለደረቃማና ለወዛማ ቆዳ የሚታዘዝ አለ። ለምሳሌ አሁን ፊታችን ደረቃማ ሆኖ ወዝ ያለው ነገር መታዘዝ ሲገባው የባስ ለወዛማ ፊት የታዘውን ደረቅ የሚያረግ ክሬም ብንጠቀም የባስ ታለብን ተጨማሪ ሌላ ጉዳት ያመጣል ማለት ነው። ልክ እንደዛና ይሄ እንዳይሆን እንደዚህ በምንችለው አቅም በዚህ ይሄን ነገር እንትን ብለን ጤናችንና ራሳችንን እንጠብቅ ይገባል። እና ያው ለኔ የጠቀመኝ ነገር ነው። ከዚህ በፊት ከራሴ ይሄን ነገር ቼክ ሞክሬ በራሴም ላይ ደርሶብኝ እየተጠቀምኩትና ያገኘሁትን ውጤት የጠቀመኝ ነገር ነው ለእናንተ ሼር እያረኳችሁ ያለሁት። እና ጎግል በጣም ብዙ ሰፊ ጥቅም አለው። ግን እኔ ያው በቀላሉ ይሄን ለእናንተ ይጠቅማል ብዬ ስለጠቀመኝ ነው ይዤ የመጣሁትኝ። ማንኛውም ነገር እንዲህ መድኃኒትም እነዚህ ሁሉ ላያቸው ላይ ያለውን እንዳለ ባስገባለት ይተረጉማል ያሳየኛል ማለት ነውና እንደዚህ አርግታችሁ እዚህ አሁን ይሄው ፓራስታሞን ይለናል። ያው እንደዛው ቁጭ አድርጓል ሁሉንም ነገር ማለት ነውና እንደዚህ መጠቀም ትችላላችሁ። ያልገባችሁ ነገር ካለ አስተያየት ኮሜንት እቀበላለሁኝ። እና ለኔ አስተያየት ኮሜንት ማለት ማበረታቻ ነው እንዲጠነክርና ስህተት ካለብኝ ያ ነገር አስተካክዬ በተሻለ ነገር እንዲመለስና በጥሩ ሁኔታ ወደፊት እንድጓዝ ስለሚያደርገኝ ሁልጊዜም አብሮነታችሁ አይለየኝ እላለሁኝ። እና ያው እንደነገርኳችሁ እንደዛ ነው። እዚህ ላይ አርግታችሁ የፈለጋችሁትን ቋንቋ መምረጥ ትችላላችሁ። እንደዛ አስመርጣችሁ እናንተ ለምሳሌ አረበኛውን ከሆነ የምትፈልጉት አረበኛውን ወደ አማርኛ ፈልጋለሁ ወደ ሌላ በቃ ወደ ፈለጋችሁ አርግታችሁ መተርጎምና
መረዳት ትችላላችሁ እላችኋለሁ። ውድ ሀገሬ ልጆች አብራችሁን ስለቆያችሁ ስለተከታተላችሁኝ በጣም አመሰግናለሁ። በሌላ በተመሳሳይ ቪዲዮ እስከምንገናኝ መልካም ሰንብቱልኝ። አመሰግናለሁኝ።